ሄሎ ጋይስ ዘሪሁን እባላለሁ። የካን እንግሊሽ ኤንድ ፍሬንች ፋውንደር ኦንላይን ቲቸር ኤንድ ቪዥነሪ ነኝ። ሶ ባለፈው ስለ ሞደል ቨርብስ አሳይቻችሁ ነበረ። ዛሬ ደግሞ እንዴት በቀላሉ በፈረንሳይኛ ሌፖኖ ዴሞንስትራቲቭ እንዴት እንደምንጠቀም በአማርኛ አሳያችኋለሁ ማለት ነው። ሌትስ ጎ። እሺ እዚህ ጋር እንደምትመለከቱት ሌፖኖ ዴሞንስትራቲቭ እንላለን። ሶ እንዴት አድርገን ነው ሌፖኖ ዴሞንስትራቲቭ በአማርኛ የምንጠቀም? ሰው እዚህ ጋር ስትመለከቱ ሴልዊ ስንል ይህ ማለት ነው። ፈረንሳይኛ እንደምታውቁት ለወንድም ለሴትም የተለያዩ ቃላቶች ነው የምንጠቀመው፣ ልክ እንደ አማርኛ ግዕዝ ማለት ነው። ሶ ሴልዊ ስንል ይህ ወይም ያኛው ነው፣ ግን ለወንድ ነው ሴልዊ የምትለዋ። ሶ ይህ ካለን እዚህ ጋር ለብዙ ደግሞ እነዚህ ደግሞ ማለት ስንፈልግ ሶ እንላለን። ሶ እነዚህ ግን ለወንድ ኦር እነዚያ ግን ለወንድ ነው ማለት ነው። ሶ ሶ በደንብ ፕሮናንሴሽንን በደንብ ሶ ነው የምንለው ማለት ነው። ሶ ለሴት ደግሞ ይህ ለማለት ስንፈልግ ሴል ሴል ደግሞ ይህ ለሴት ማለት ነው። ሴል ይህ ለሴት ኦር ያ ለሴት ማለት ነው። ኤንድ እዚህ ጋር እቺ ኮንሶናንት ስለሆነች ኮንሶናንት መጨረሻ ላይ ሲመጣ በፈረንሳይኛ አናነብም። ስለዚህ ይህም በተመሳሳይ ሴል ብለን ነው የምናነበው። ነገር ግን እነዚህ ለሴት ኦር እነዚህ ኦር እነዚያ ለሴት ነው ማለት ነው የምንጠቀመው። ሶ ምሳሌዎቹን ስንመለከት ሴልዊላ ኤቦ ሴልዊላ ኤቦ ስንል ይህኛው ቆንጆ ነው ማለት ነው። ለወንድ ነው፣ ይህኛው ቆንጆ ነው። ሴልዊላ ኤቦ ሴልዊላ ኤቦ እንላለን። ኤንድ እዚህ ጋር ደግሞ ለሴት ይህች ደግሞ ማለት ስንፈልግ ሴልሲ እንላለን። ኤንድ ሴልሲ ኤ ሮዥ ሴልሲ ኤ ሮዥ እንላለን። እቺ አር ናት። ሶ ሮዥ ናት። ሶ ይህች ቀይ ነች ማለት ነው። ኤንድ ሱክ ሱክ ማለት የምወዳቸው ሶ እዚህ ጋር ላይ እንዳየ ነው እነዚህ የምወዳቸው ናቸው ለማለት ነው። ሶ ሱክ ጄም እላለሁኝ። ኤንድ ሴል ዱ ፎ ደግሞ እነዚያ ከኋላ ናቸው ለማለት ደግሞ ሴል ዱ ፎ እላለሁኝ ማለት ነው። ስለዚህ ሌፖኖ ዴሞንስትራቲቭ እንደዚህ በቀላሉ በፈረንሳይኛ ልንናገረው እንችላለን ማለት ነው። ሰው ቻናሌን ሰብስክራይብ በማድረግ ቲክቶክ ላይም ደግሞ ፎሎ፣ ላይክ፣ ሼር በማድረግ ለብዙ ሰው ለብዙ ኢትዮጵያውያን እንዲደርስ አድርጉልኝ። ሰው አመሰግናለሁ።